የብልጽግናን ስርዓት ወንበር የምታስጠብቁ ማንኛውም የጸጥታ ኃይሎች ይሄ መልእክት ለእናንተ እንዲደርሳችሁ ፈልጋለሁ። ራሳችሁን የምታድሙበት ሀገራችሁን የምታድሙበት ሰዓት አሁን ነው። የስርዓቱን ዕድሜ እናራዝማለን ብላችሁ የህይወት መስዋዕትነት የምትከፍሉ እህት ወንድሞቻችን በጸጥታ መዋቅር ውስጥ ያላችሁም ሆነ በተለያየ ተቋማት ላይ የምትሰሩ እህት ወንድሞቻችን በብልጽግና ተቋማት የምትሰሩ እህት ወንድሞቻችን ራሳችሁን የምታድሙበት ሰዓት፣ ሀገራችሁን የምታድሙበት ሰዓት ጊዜው አሁን ነው። በተለይ የጸጥታ ኃይሉ ከመከላከያ እስከ ፖሊስ አድማ ብተና ድረስ ያለው ሚሊሻ ድረስ ያለው እህት ወንድሞቻችን ቆም ብላችሁ ልታስቡበት ይገባል። በተለይ መከላከያ ሰራዊት ልንገራችሁ፣ መከላከያ ሰራዊት እስካሁን ድረስ ስትዋጋ የነበረው ህዝባዊ መሰረት ህዝባዊ ደጀን ስለነበረ ነው። ስትቆስል የሚያነሳ አማራ ነበር። ስትቆስል የሚያሳክምህ አማራ ነበር። ስትሞት የሚያነሳ የሚቀብርህ አማራ ነበር። ትግሬው ነበረ፣ ሌላውም ነበረ። አሁን ግን ስትሞት የሚቀብርህን፣ ስትቆስል የሚያነሳህን የሚያሳክምህን፣ ሲርብህ የሚያበላህን፣ ሲጠማህ የሚያጠጣህን የራስህን ወገን የአማራ ወገንን የትግሬ ወገንን ሌላው ኢትዮጵያዊ ወገንን ጨፍጭፋል። አሁን ህዝባዊ መሰረት የለም። ነገ ከኤርትራ ጋር በሚደረገው ጦርነት ብትቆስል ብትሞት መሞቱስ እንዳሻው ብትቆስል የሚያነሳ እንኳን የለም። ሄሊኮፕተር ገብቶ ያወጣ፣ አየር ገብቶ ያወጣ፣ ማንም ገብቶ ያወጣ። አንተ የ4 ወር ምልምል ነህ። ራስህን ማወቅ አለብህ። ራስን አትርፍ። እህን ጊዜ ወደ ፋኖ ተቀላቀል በያለበት። የአማራ ፋኖ ኢትዮጵያን ለማፍረስ አይደለም እየታገለ ያለው፣ ኢትዮጵያን ለማጽናት ጭምር እንደሆነ ማወቅ አለብን። የአማራ ፋኖን ተቀላቀል። ወደ አማራ ፋኖ ግቡ። በየትኛውም ቦታ ሚኒሻ አድማ ብተና እያንዳንዱ የመከላከያ ሰራዊት ወደ ደንበር እየሄደ ነው። ቀጣይ አደገኛ የሆነ ውጊያ አለ። ዓለም በሙሉ የሚሳተፍበት ብዙዎቹ ሀገሮች የየራሳቸውን ጥቅም የሚያስከብሩበት የኛ ወንድሞች አላስፈላጊ መስዋዕት የሚከፍሉበት ጦርነት ላይ ሂዳችሁ ራሳችሁን አትጡ፣ ቤተሰቦቻችሁን አትጡ፣ ልጆቻችሁን አትጡ። እኛ ወንድሞቻችሁ ነን። ለመከላከያ፣ ለአድማ ብተና፣ ለሚሊሻ፣ ለካድሬ ከፋኖ በላይ የሚያስብ የለም። ትግሉ የራሳችሁ ነው። ፋኖ የሚታገለው ትግል የእናንተም ነው። አማራ የሚታገለው ትግል የሁሉም ኢትዮጵያዊ ትግል ነው። ስለዚህ ዘመን በወረታ በተለያየ ወረዳዎች የነበራችሁ የብልጽግና አመራር የነበራችሁ ባህር ዳር ላይ ገብታችሁ ለጊዜው እንኳን ለኪስ ገንዘብ አጣችሁ እየተራባችሁ እንዳላችሁ እናውቃለን። አሁንም ኑ፣ ትግሉ የእናንተ ነው። ብትፈልጉ ታገሩ፣ ብትፈልጉ ከቤተሰቦቻችሁ ጋር ሁኑ። የራሳችሁን ትግል አትግፉት። የራሳችሁን ወንድም አትግደሩት። ለራሳችሁ ወንድም፣ ለራሳችሁ ትግል፣ ለራሳችሁ ነፃነት ጸንካት ሁኑ፣ ጠላታት ሁኑ። ለራሳችሁ ኑ ግቡ። አሁንም ኑ ግቡ። አሁንም ኑ ግቡ። የፋኖ ጡንቻ ያረፈበት የብልጽግና ቤት በሚገርም ሁኔታ ተንገዳግዷል። በሚገርም ሁኔታ ጫጫታው በዝቷል። ይህን ጫጫታ፣ ይህንን ጉዳት፣ ይህን ስብራት፣ ይህንን ሽንፈት ለመቋቋም ደግሞ ውሸት በኩንታል የሚጭኑ ፕሮፓጋንዲስቶች አሏቸውና እነዚህ ፕሮፓጋንዲስቶቻቸው እና ወረታ ላይ ከፍተኛ ዝግጅት ተዘጋጅቶ ነበር። መከላከያ የጠበቃቸው መከላከያ የወረታውን ኦፕሬሽን ለየት ባለ መልኩ ነው የሰራው። ከፍቶ ነው የጠበቃቸው። እንደዚህ ከፍቶ ጠበቃቸው። ገቡለት፣ ከበሩ፣ መውጫ ጠፋ። እዛው በላች፣ እዛው ቀረች ያደርጋቸው። በጣም አስቀውኛል። በጣም ነው ያሳቁኝ። እንግዲህ ፋኖ የነፍስ ወከፍ መሳሪያዎችን ይዞ ነው ይህን ኦፕሬሽን እየሰራ ያለ። ደብረታቦር ላይም ወረታ ላይም በተለያዩ አካባቢዎች ላይ እስካሁን ድረስ ፋኖ የሚሰራው የነፍስ ወከፍ መሳሪያዎችን ብቻ ተጠቅሞ ነው። የገረመኝ የፋኖን ታንክ በድሮን አውድመነዋል፣ የፋኖን መድፍ በድሮን አውድመነዋል ምናምን፣ መድፉንም ታንኩን አውድመንባቸዋል። ጭራሽ የፋኖ ታንክ፣ የፋኖ መድፍ፣ የፋኖ ከባባድ መሳሪያ ወደ ውጊያ አልገባም። እስካሁን ድረስ እየተዋጋን ያለ ነው ቀላል የሚባሉ የቡድን መሳሪያዎችን ብሬን፣ ስናይፐርን፣ ከፍተኛ የሚባለው ዲሽቃ ብቻ ነው እስካሁን ድረስ ፋኖ እየተጠቀመበት ያለ።
እነሱ ግን መድፍም ታንክም ቤምም አየር ኃይል ሁሉንም ነገር የአየር ኃይል ሁሉንም ነገር ተጠቅመዋል። እንግዲህ የመጨረሻው የቴክኖሎጂ ጥግ የሚባለው ድሮን ነው። ድሮን እየተጠቀሙ ንጹሐንን እየፈጁ እያየን ነው። ይህን ካደረጉ በኋላ በጣም ከፍተኛ የሆነ የሐሰት ፕሮፓጋንዳዎችን ነው እየሰሩ ያሉት። እንግዲህ ህዝባችን እውነተውን ለማወቅ በአካባቢው ካሉ ሰዎች መረጃዎችን እየደወሉ ማጣራት ይቻላል። ስለ እውነተኛ የእውነት ችግር የለብንም፣ የማስረጃ ችግር የለብንም። እያንዳንዷን እውነታ በቪዲዮ አስደግፈን ስለምናወጣው ማለት ነው። በቪዲዮ እያንዳንዷን መረጃ ማውጣት ስለምንችል የውጊያ ቪዲዮዎቻችን ከተሞችን ስንቆጣጠር በጣም ምን አይነት ጅል ስርዓት እንደሆነ ነው የሚገርመኝ። ፕሮፓጋንዳ እንኳን እንደው መዋሸት እንኳን አይችሉም። ስም ይሄ ተማረኩ ደብረ ታቦር ላይ ተማረኩ የተባሉት ወይንም ተደመሰሱ የተባሉት የህወሓት ሰራዊት የተባሉት በደብረ ታቦር ከተማ ህይወታቸውን ያጡ የህወሓት ታጣቂዎች ቁጥር 15 መድረሱ ተሰማ። በደብረ ታቦር ከተማ ህይወታቸውን ያጡ የህወሓት ታጣቂዎች ስም ዝርዝርም መውጣቱ ተሰምቷል። በዚህም ኃይላይ ተስፋዬ፣ የብዮ እቅባይ፣ ሞገስ አፈረ፣ ተክሊት ኃይለዝጊ፣ ፀሐይ መሐሪ፣ ዮሐንስ በላይ፣ አስመላሽ ሀጎስ፣ ገብረ መድህን ተስፋዬ፣ ሀበኒ እቅባ ዝጊ፣ ባዜነት ተለወ፣ ተክለ ሃይማኖት በሪሆን፣ ገብረ በዝጊ፣ ገብረ እግዚአብሔር የውሸት ማለት ነው። ጋዜጠኛዋ እስከ ቅድመ አያቱ ድረስ ነው መታወቂያ ላይ እስከ ቅድመ አያት ድረስ ነው እንደሚጻፈው። በፍጹም አይደለም። የውሸታቸው ምልክት እስከ ቅድመ አያታቸው ድረስ ነው ስሙን እየጠሩት ያሉት። እስከ ቅድመ አያታቸው እስከ ቅድመ አያታቸው። የሚገርም እንደገና ቪዲዮን ደግማችሁ ይዩትማ። በጣም ታሪክ ነው የምትሉ በጣም ገርሞናል። ከዛ ከኤርትራ የመጣ ገንዘብ በሚሊዮን የሚቆጠር በማዳበሪያ ምናምን እንደዚህ ተገኘ ከኤርትራ ምናምን በቃ የፋኖን ጀግንነት ለመካድ በህወሓት ማማኘት የአማራን ጀግንነት በቃ ለማንቋሸሽ ለማንኮላሸት የማያደርጉት ነገር የለም። ግን አይሳካላቸውም። አሸንፈናቸዋል። ገና እናሸንፋቸዋለን። እኛ ፋኖ እስካሁን ድረስ መድፍ ታንክ አልተጠቀመም። መድፍም ታንክም ከባባድ መሳሪያዎችን አልተጠቀመም። ፋኖ ከባድ መሳሪያን እስካሁን ተጠቅሞ ያቅም። ፋኖ መድፍ ታንክ ተጠቅሞ ያቅም እስካሁን ድረስ። ለምን? ያው የከተማ ውጊያ ነው። ኃላፊነት አለበት። የህዝብ አደር አለበት። ለህዝብ ነው የወጣ። ተቋማት እንዳይወድሙ፣ ህዝብ እንዳይጎዳ ከባባድ መሳሪያዎችን ከመጠቀም ተቆጥቦ ነው ያለው ፋኖ። ነገር ግን ኃላፊነት የማይሰማው ጸረ ህዝብ የሆነው አምባገነን ስርዓት በህዝብ ተቋማት ላይ ከፍተኛ ውድመት አስከትሏል፣ ድሮን በመጠቀም። ከዚህ በተጨማሪ ልብ ያለው ካለ ገብቶ መሞከር ነው። የአብይ ኮማንዶ ከፋኖ የሚለየው ቀይ ቦኔት በመድፋት ብቻ ነው። በሌላ ነገር በምንም ከፋኖ እኩል ሊሆን አይችልም። ይሄ ጥርጥር ክላሽ ትጥቅ ማሳመር ካልሆነ በስተቀር በጀግንነት በብቃት ከፋኖ የሚደርስ የአብይ ስፔሻል ፎርስ ነኝ አየር ወለድ ነኝ የሚል የ4 ወር ሰልጣኝ ቀይ ቦኔት ደፍቶ ሲሰልልና ሲያቅራራ የሚውል ይሄ ማስክ ምናምን አድርጎ የሆነ ሰውን ለማስፈራት ይሄ ምንም የማያውቀውን ሲቪል እውነት ይመስላቸዋል። በቃ እንደዚህ ሲበጠረቁ ማለት ነው። ሁሉ ነገር ከእውነት የራቀ ነው። ሁሉ ነገር ውሸት ነው።